አንድ ሰው ጊዜን፣ አካባቢን እና አጠቃላይ ዓለምን እንዴት እንደምንገነዘብ ሙሉ በሙሉ ሊቀይር ይችላል ብለው አስቡ። እነሆ አልበርት አይንስታይን፣ ዓለምን የቀየረ ግሩም አእምሮ። 1879 በጀርመን ኡልም የተወለደው አይንስታይን ብልህ ተማሪ እንደሆነ አልተቆጠረም። አንዳንድ አስተማሪዎች እንኳ ዝግተኛ ነው ብለው አስቡ። ግን አንድ ልዩ ነገር ነበረው፤ ጥልቅ የሆነ ጉጉት። 1905 ዓመት የታምር ዓመቱ ከተብሎ የሚጠራው ዓለምን ያስደነቁ ሐሳቦችን አቀረበ። ታዋቂው መስመር የመክ ነው። ይህ ኃይልና መጠን እንደሚገናኙ አሳየ። የአይንስታይን የንጽጽር ንድፈ ሐሳብ ሁሉን ቀየረ። ጊዜ የቆመው ነገር አይደለም፣ ሊዘገይ ወይም ሊፈጥን ይችላል። እንኳን የጊዜ ጉዞ እንኳ በሐሳብ ውስጥ ይቻላል። አይንስታይን በታሪክ ውስጥ ከታዋቂ ሳይንቲስቶች አንዱ ሆነ። 1921 የኖቤል ሽልማት አሸነፈ። ሥራው እንደ ዲፕስና ኑክሌር ኃይል ያሉ ቴክኖሎጂዎችን አግዟል። ከጉጉት ያለው ልጅ እስከ ዓለምን የቀየረ አእምሮ። አይንስታይን አንድ ነገር አረጋገጠ፤ ሐሳብ ከእውቀት ይበልጣል። አንተም ያለ ሐሳብ ዓለምን ሊቀይር ይችላል።